በፕሬዝዳንት ቤተ መንግስት ቅጥር ግቢ ውስጥ ነው የሚገኘው። እዚህ ግቢ ውስጥ 3 መንግስታትን ያስተናገዱ ማለትም በምግብና መጠጥ በማዘጋጀት ያስተናገዱ ባለሙያዎች ይገኛሉ። እነዚህን ሁሉ አመታት እንዴት አሳለፉ፣ ምን አይነት ትልልቅ መሪዎች ጋርስ የመገናኘት እድል ገጥሟቸዋል የሚለውን ልናስመለክታችሁ ነው የተገኘ ነው። አብራችሁን ቆዩ። ስሜ አቶ እርኮ ሰንበቱ ይባላለሁ። 81 ጀምሮ ያው ጠጁን ለመርኩ። ከዛ በፊት ግን ያው የፈረንጅ ምግብ አዘጋጅ ነበርኩና ትንሽ ቆይቼ ያው በኢህአዴግ ጊዜ ሙሉ ሼፍ ሆንኩና ምግብ ማዘጋጀት ጀመርኩ። ለውጥ አሁንም እየሰራሁ ነው ያለሁት። ስሜ ቀማው አጥናፉ ይባላለሁ። ከ1981 ጀምሮ ለ36 አመታት መጀመሪያ ለ2 አመታት መስተንግዶ ላይ ከዛ ጀምሮ ለ34 አመት በውጭ ሀገር ምግብ ዝግጅት ላይ ነው ሳገለግል የቆየሁት። ክቡር ጠቅላይ ሚኒስትር አቶ ኃይለማርያም ደሳለኝ ከአመት ከ4 ወር በላይ በመኖሪያ እንትናቸው ላይ በሸፍነት አገልግያለሁ። በቤተ መንግስት በዛን ሰዓት ልጅነት ስለነበረን ያው በመልክ ነው ቤተ መንግስት መልከኛ ሰው ይፈልጋል በማለት አለቆቻችን የነበሩ አለቆቻችን መርጦ አመጡንና ያው እዚህ ቀደም ብሎ በኃይለ ሥላሴ ጊዜ ጠጅ የሚጠምቁትና ምግብ የሚያዘጋጁ አለ። እነዛ አሰነጠሉ። ወደ 35 ሰዎች ነበርን። ከዛ እንግዲህ ግማሹ ጡረታ ወጣ፣ ግማሹ ስራውን ቀይሮ ወደ እኔ እዚሁ ነኝ ያለሁት። አሁንም በምግብ ላይ ነኝ ያለሁት እና ጠጅንም አዘጋጃለሁ። ትልቁ ስራችን የፓርላማ ስራ ነው። ረዘም ያለ ሰዓት እንወስዳለን። ያንን ሙሉን ውሎ አድሮ ያንን ዝግጅት እስከ ጨረሰ ድረስ እዚሁ ነው፣ አንወጣም። ያንን ከጨረስን በኋላ ተግባራዊ ከተደረገ በኋላ ነው የውጭ እንግዶች ከመጡ የውጭ መሪዎችም በሚያርፉበት ሰዓት ምንድነው የምናደርገው? እዚሁ የተወሰነ ሰራተኛ ይመደባል እዚያ ቦታው ላይ። ያንን ሲጨርስ ነው ወደ ቤቱ ሊሄድ የሚችለው። ከኛ በላይ የነበሩ ኃላፊዎች ይከታተላሉ። መተው ምግቡን ያያሉ፣ ይቀምሳሉ። ሁሉ ነገር ፍሬሽ ገብተው ወዲያው ነው የሚሰሩት። ለደህንነትም ለማንኛውም ነገር ፍሬሽ ነው የሚገባው። ምክንያቱም የሀገር ገጽታ ነው። ለሁለቱም ቤተ መንግስት በጠቅላይ ሚኒስቴሩ በፕሬዝዳንቱ የመጣ እንግዳ እኛ ነን ተቀብለን የምናስተናግዳቸው። ብዙ ጊዜ ጠጅ የምናዘጋጀው ለፓርላማ፣ ለጠቅላይ ሚኒስትሩ እንግዳ፣ ለፕሬዝዳንት እንዲሁም ደግሞ አልፎ አልፎ በቤተ መንግስት ደረጃ ስብሰባ ማደርጉ ሰዎች ካሉ ትልልቅ ሰዎች የሀገር ክብር የሆኑ ካዘዙ ጠጁን እናዘጋጀ። ሁሉም ነገር አሟልተን ጠጁ ያው ቅድማ ማንነታችን የሚገልጽ የአንበሳን ድርሻ የሚይዝ ነው ለቤቱ ማለት ነው። መንግስቱ ኃይለማርያም ጥብስ ነው። ለማንኛውም ዶሮ ወጥም ሁሉም ነገር ይመገባል። ግን አብዛኛ ጥብስ ላይ ነው። እሱ ለሰው አይከብድም። ቀለል ያለ ሰው ነው። ቀርቤ ሲታይ ቀለል ያለ ሰው ነው። አቶ ግርማ በጣም ቁርጥ ይወዳሉ። በቃ የቁርጥ ባለሙያ በሙሉ ግርማ ባስተናገርኩ ላሉ። ለመጠጥም ጠጅ ይወዳሉ። ሐኪም እንኳን ቢከለክል አይ ምን አገባው እኔ እድሜ እኔ ነኝ እግዚአብሔር ነው የሰጠኝ ብሎ ነው የሚበሉትና ጥሩ አባት ናቸው። መለስ አብዛኛ ብዙም የቤተ መንግስት ምግብ ብዙም አይመገብም። ከቤቱ ነው፣ ውስን ነው። ለምሳሌ እንደነ እህል ቅቤ፣ እነ ወተት እንጀራ፣ እነኚህ እነ ጠጁ እነኚህ ቋሚ ነገሮች ናቸው ለቤተ መንግስት። ከንጉሱ ጀምሮ ሲዋረድ የመጣ ነው። ጠጁ የኛ የሚለይበት መጀመሪያ ማሩ ምርጥ ማር ነው። እናውቃለን ማሩን እኛ የተነካካ ከሆነ ሌላ ነገር ከተጨመረበት ከሆነ ማር ቁጡ ነው፣ የመበላሸት ኃይሉ ትልቅ ነው። ስለዚህ መርጠን እናወጣለን። ከዛ ጌሾ ይዘጋጃል። ጌሾ ታጥቦ በነጭ ጨርቅ ተጠርጎ እንጨት ጌሾ ነው፣ ትልቅ እንጨት ጌሾ ይፈለግና ያው የመንጃር እንደው የሚመረጠው እሱ ይዘጋጅና ከዛ በኋላ ያ እንትኑ አምቡላ ከተጣራ በኋላ ያ የተጣራው የማር ዝግጅት ውስጥ ብርዙ ውስጥ ጌሾ ይገባል።
ያ ጉሹ ጠጁ በጉሹ ጠጁ ይገባል። እንስራዎች ይጠመድና ፍሪቴሩ ይገባል። እንደዚሁ ደግሞ ይሄ ጉሹ ይጣራና ከጉሹ ጋራ ደግሞ ቡና ተቆልቶ በጥሩ ሁኔታ ቆንጆ ቡና አንደኛ ቡና ይፈለግና ለዛ ለመጠኑ የሚበቃ ቡና ይቆላና ይፈጭና ከሱ ጋራ ይዘፈዘፍና ይፈላል። በጠጁ ተቀርቶ ቡና ይፈልና ከዛ በኋላ ደግሞ ቡና ጠጅ ተጣርቶ ነው እንስራ ላይ ቡና ጠጁ ይገባል። በፕላስቲክም ወይም በበርሜል ከተቀመጠ በሌላ እቃ ከተቀመጠ ያው ንፋስ ስለማገኘው እድሜው ያጥራል። ጣዕሙን ጠብቆ በጥሩ ሁኔታ በኃይለሥላሴ ጊዜ እንደነበረ ለመቆየት ያ ቦታ አስፈላጊ ነው። እዛ ጋር ይቀመጣል። ከዛ ከሶስቱ ተቀርቶ ለንጉሱ ሄድና ይሄ ቆንጆ ነው ይሄን ቅዱል ብሎ ይመጣል። እዛው ይመለሳል። እንደዚህ ነው። እኔ እንድቆይ ያደረገኝ አንድ የቤቱ የሰው አክብሮቱ ለኛ የሚሰጡን ክብር ከቤቱ ጋር ነው እና መስተናገድ የሚፈልጉት በቤቱ ሰራተኛ ነው። መሪዎቹም የክልል አመራሮችም በአጠቃላይ ቤቱን ለቤቱ ክብር አላቸው። ምግቡንም የተለየ ነው። እኛም ባለው ሁኔታ ቀደም ሲል የነበረውን ሙያ በማዳበር ለረጅም ዓመታት የቆየ ነው። ለዚህ ነው እውቀት እንድንይዝ ያስተማረን ያነጸን ለዚህ ያበቃን ቤተ መንግስት ነው። ማንኛውም ቤተ መንግስት ሰራተኛ ከወታደሩ ጎን የቆመ ነው። ሀገሬ ነው የምለው ብዙም ደሞዙን አይደለም። የኡጋንዳ ሼፎች መጥተው እዚህ ከኛ ጋር የሚሰሩት እኛ እኮ ይሄን ያህል ዓመት መንግስት አለን እንላለን፣ እናንተ ቤት ያለ ይውቃና ስንሞሪው እኛ እኮ ጥቁሮች ይሄን የለንም። በኢትዮጵያ እኮ ከማንኛውም ከፈረንሳይ ቀጥላ ነው የሚመስለን። ቤቱ በጣም ትልቅ ነው። ግብአቱ፣ እቃው፣ ማንነታችን ሳዩ እናንተ እኮ ከአውሮፓ የምትቆጠሩ ናቸው ሲሉ ያን ጊዜ ሞራል ይሰማናል። ያው ግዛችን እዚህ ፈጀን። ወደፊትም እኔ እንጃ የትም መስራት ይቻላል፣ ግን እኔ ከዚሁ ጨርሼ መሄድ ነው የምፈልገው። ከክቡር ጠቅላይ ሚኒስትር አቶ መለስ ዜናዊ ጀምሮ ያሉትን መሪዎች በሙሉ አግኝቻለሁ። ቤቱ ትልቅ ቤት ነው። መንግስት ሊቀያየር ይችላል፣ ግን ሰራተኛው እንደነበረ ነው። ይሄ ለተለያዩ መስሪያ ቤቶች ምሳሌ መሆን የሚችል መስሪያ ቤት ነው። መንግስቱ ኃይለማርያም ብንወስድ ለንጉሳን ቅርብ ናቸው። ቅርብ ነው፣ ያውቃል የቤተ መንግስትን ግብዣ። ቀጥታ ወደ ንጉሱ አቅጣጫ ነው የተመለሱ። ጠጅም እንዲጠመቅ፣ ቁርጥም እንዲዘጋጅ፣ ማንኛውም ሼፎቹም በትክክል እንዲሰሩ አዋጅ በአዋጅ ደረጃ ታወጀ። ቤተ መንግስትን በአዲስ መልክ አደራጁ። ቀጠለበት ግብዣውን። መንግስትነታቸውን ተወራረሱ እንጂ የቤተ መንግስትን ሰራተኛ በክብር በጥሩ ሁኔታ በአድናቆት ያዙ። ከመለስ ጀምሮ ወደ ፕሬዝዳንትነት ወይም ደግሞ ወደ ጠቅላይ ሚኒስትር የመጡ ባለጸጋ ልጆች ናቸው። የጠጅን ማንነት ያውቃሉ። ሰሜኑ ክፍል ናቸው። አሰራርን፣ አደረጃጀትን ያውቁታል። በዛው መሰረት ቀጠሉበት። አሁን ደግሞ ቤቱ ለ30 ምናምን ዓመት እድሳት አላገኘም፣ እየታደሰ አሁን በደስታ እንደውም አሁን የሆነ የምንጠብቀው ነገር አለ። ከዚህ በፊት ቤተ መንግስት ውጭ ሆኖ የማያደንቅ ሰው ቤተ መንግስቱን ከነጠጁ ከነክብሩ ይጎበኛል የሚል ተስፋ አንጸን ነው ያለ ነው። እዚህ አጠገቤ የምትመለከቷቸው 3 በመሬት ውስጥ የተቀበሩ እንስራዎች አሉ። ለምን ተቀበሩ፣ ደግሞ የተቀበሩበትስ ጥቅም ምንድን ነው የሚለውን በትንሹ ለማብራራት እሞክራለሁ። እንግዲህ ይሄኛው እንስራ በነገራችን ላይ እንስራዎቹ ከተቀበሩ የተቀበሩት በንጉሱ በኃይለ ሥላሴ ዘመን ጀምሮ ነው። ስለዚህ ይሄኛው ውስጡ የያዘው የጉሽ ጠጅ ነው። መካከለኛው ደግሞ ፊልተር ጠጅ የተሰኘው ነው። መጨረሻ ላይ ያለው ደግሞ ቡና ጠጅ የተሰኘውን ጠጅ በውስጡ ይዟል። እንደዚህ እንስሮቹ እንዲቀበሩ የሚደረግበት ዋነኛው ምክንያት ከላይ ሲታይ ልሾ ነው። ነገር ግን እንስሮቹ ውስጥ
ከአፈሩ ወይም ከዋናው መሬት ጋር እንዲነካኩ ተደርጎ ነው የተቀበሩት። ምክንያቱ ደግሞ ጠጁ ረጅም ዓመት እንዲቆይ እስከ 3 ዓመት ድረስ እንደማሩ የጥራቱ ሁኔታ እስከ 3 ዓመት ድረስ መቆየት እንዲያስችለው ሲፈለግ ነው የተቀበሩት ማለት ነው። ከውስጥ ከመሬቱ ጋር ንክክ ያለው ቅዝቃዜውን ይወስዳል የመሬቱን። ስለዚህ እየጣፈጠ እንደገና እድሜውም ደግሞ ሳይበላሽ ደግሞ ጠጁም ረጅም ጊዜ እንዲቆይ ያስችሏል ማለት ነው። እንደተገለጸልኝ ከሆነ እንግዲህ ጉሹ ጠጅም ራሱን ችሎ ጠጁ ነው መጠጣት ይችላል። ፊልተሩም ራሱን የቻለ ነው። የቡና ጠጁም ደግሞ ከማር ጋር ተቀላቅሎ የሚሰራና ራሱን ችሎ የሚጠጣ ነው ተብያለሁ ማለት ነው።